ሰላም ውድ የቻናላችን ተከታታዮች ቦሌ ኤድና ሞል ላይ ነኝ። ዛሬም ቦሌ ኤድና ሞል ላይ አለምነሽ ፕላዛ ቀጥለን ማለት ነው። አለምነሽ ፕላዛ ቀጥሎ ዲማ ሆፕ ሪልስቴት እያስገነባ ያለው እጅግ በጣም ቅንጡና ሌክዠሪ አፓርትመንት እሱ ጋር ነው መገኘው። መታያቸው የንግድ ሱቆች ናቸው። ከ20 ካሬ ጀምራችሁ አደይ አበባ ስቴዲየም አቅራቢያ ወይም ደግሞ ቦሌ ኤድና ሞል ላይ የንግድ ሱቆችን የምታገኙበት ሳይት ነው ዛሬ ያለውት። ከዛ የንግድ ሱቅ ቢኖረኝ ወይም ደግሞ እንዲኖራችሁ የሚገባበት ቦታ ላይ ነው። የንግድ ሱቅ እኛ ገንብተን ለእናንተ ዝግጁ ያደረግነው ወይም ደግሞ የንግድ ሱቅ ቢኖረኝ ብላችሁ የምታስቡበት ቦታ ላይ በቦሌ ኤድና ሞል የንግድ ሱቆችን ከ20 ካሬ ጀምረን እስከምትፈልጉት የካሬ አማራጭ ድረስ እየሸጥ ነው የምንገኘው። እነዚህ የንግድ ሱቆቹ ደግሞ የተናጠል ዲጂታል ካርታ ተዘጋጅቶላቸው አሁን ላይ ደግሞ የላይት ኢንስታሌሽን እና የግላስ ፍሬምወርክ ኦልሬዲ ጨርሰን የፓርቲሽንና የሴራሚክ ስራ ቀርቶን በ30% ቅድመ ክፍያ ብቻ የንግድ ሱቆችን እየሸጥ ነው። ታዲያ እናንተ የንግድ ሱቆቹን ስትፈልጉ ታች በማስቀምጥላችሁ ኮንታክት ብታደርጉ ዋትስአፕ ላይ ወይም ደግሞ ዳይሬክት ኮል ብትደውሉልኝ እኔ ሙሉ መረጃ መስጣችሁናል ማለት ነው። እኔ ካሳሁን እባላለሁ የዲማ ሆፕ ሪልስቴት የሽያጭ አማካሪ ነኝ። ስለ ዲማ ሆፕ ሪልስቴት የንግድ ሱቆችና መኖሪያ ቤት አፓርትመንቶች ሙሉ መረጃ መስጣችሁናል ማለት ነው። ዛሬ ዲማ ሆፕ ሪልስቴት በቦሌ ኤድና ሞል ከ20 ካሬ ጀምሮ የንግድ ሱቆችን እየሸጠ እንደሆነና ስለ እነሱ የንግድ ሱቆች ሙሉ መረጃ ሰጠዋችሁ። እነዚህ የንግድ ሱቆች ብትነግዱባቸው ነግዳችሁ የምታተርፉበት፣ ብታከራዩት ደግሞ ጥሩ የኢንቨስትመንት ሬት ያለበት ኤሪያ ነው ቦሌ ኤድና ሞል። ስለ እነሱ መረጃ ሰጠዋችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆይ።